ማለት የሆነች ፈረሷ ማለት ነው። አብርሃም እኔ እዚህ ቤት እስካለው ድረስ ልጁን ማየት አይችልም። አንቺ ማነሽና ነው እናት ማነሽና ነው? ይሄ ቪዲዮ በዚህ ሀገርም ትናንት የተቀረጸ ነውና አብርሃም ጋር የሆነ በቃ ከአብርሃም ጋር ምትደርሱ ነገር አጣችሁ አይደለ? ከአብርሃም ጋር ምትጣሉ ነገር አጣችሁ አይደለ? ድራማው ተቋረጠ አልቆ ነበር። እንደ አዲስ ርዕስ ልትጀምሩ አሁን ከዚህ በኋላ ክስ አለ ምናምን አብርሃም ልጁን ለማየት ክስ ይሄዳል። እንደዛ ነገር ነው አይደለ? ልትጀምሩ ነው። እናንተ ምን ቤት ናችሁና ነው አብርሃም ልጅ እንዳያይ የምትከለክሉት? ምን ቤት ናችሁ? እቺ አብሶ እቺ ኦሮቷ ማለት ነው። ምን ቤት ነሽ አንቺ? መጀመሪያ ምን ቤት ነሽ? መጀመሪያ ተናገሪ። ምን ቤት ነሽ? እንኳን አንቺ አይደለሽም ሩታ ራሱ የልጁ እናት ኦኬ፣ ሩታ ራሱ መከልከላችን። በዚህ አጋጣሚ ልንገርሽ ቤተሰብ እንደ ምሳሌ ልንገራችሁ፣ ልጥቀስላችሁ። ዋንታየን ታቋታላችሁ፣ በደንብ ታቋታላችሁ። እንኳን ሩታ ተውት። የሩታ ነገር ብናነሳ በጣም ሲምፕል ነገር ነው። ገባችሁ አይደለ? አብርሃም አብሮ ነበሩ። ኦኬ ነፍሰ ጡር እያለችም አብሯት ነበረ። ያው ማለት አብሯት ነበረ ስላችሁ አብሯት ቪዲዮ ይሰራል። ያው ቢተዋትም ኦኬ ሚዲያ ላይ እንደሚታየው ማስረጃ እንዲሆን ከተፈለገ ቢተዋትም ማለት አብዛኛው ጊዜ አብሯትም ቪዲዮ ይሰራሉ አብሮ ማለት ነው። ነገር ግን እንደ የሩታ ሲምፕል አድርገን ነው። ገባችሁ? በጣም ትንሽ ነገር ነው የሩታ ማለት ነው። ገባችሁ? ከዋንታዬ ጋር ስናወዳድር ማለት ነው። ዋንታዬ ግን ከልጅነት ጀምሮ በዛ እድሜዋ ወልዳ አጠገቧ እኔ አለው ልጄ እንዴት ነው እንዴት ነሽ አንድ ቀን ያልጠየቀ ሰውዬ በፍርድ ቤት ጠይቆ በሳምንት እሁድና ቅዳሜ እንዲያይ ልጁ ከአባትየው ጋር እንድትውል ፍርድ ቤቱ ፈቅዷል። ገባችሁ አይደለ? እንኳን አብርሃምን እንኳን ከልጁ ጋር ልትከለክሉት ማለት ነው።